እሺ ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች በሙሉ እንደምን ቆይታችኋል? እንግዲህ ይህ አቦል ሳይበር ነው። እንግዲህ በዛሬው ቪዲዮ ደግሞ ባለፈው በቲዮሪ ካየነው የሲኤስኤስ ፕሮግራም እንዴት አድርገን ኤችቲኤምኤልን ዲዛይን ማድረግ እንችላለን በሶስት አይነት መንገድ የሚለውን ነበር ያየነው ማለት ነው። ዛሬ እንግዲህ በቪዥዋል ስቱዲዮ እንዴት አድርገን እሱን መስራት እንደምንችል ማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት ማለት ነው። እንዲሁም ለጓደኞቻችሁ ሼር በማድረግ እንዲያዩት እንዲያገኙት ማድረግ ትችላላችሁ ማለት ነው። እንዲሁም ቪዥዋል ስቱዲዮ እንዴት እንደሚጫን ለማታውቁ ወይም ለሌላችሁም በኮሜንት ላይ ጠይቁኝ ትችላላችሁ፣ ላሳያችሁ እችላለሁ ማለት ነው እንዴት አድርገን ቪዥዋል ስቱዲዮ እንደምንጫን። አለበለዚያም ደግሞ በኖትፓድ እንሰራላችሁ ፈልጉ ከሆነ በኖትፓድ እንሰራላችሁ ትነግሩኛላችሁ ማለት ነው። ሶ በእንደዚህ አይነት መንገድ የምንቀጥል ይሆናል። መጀመሪያው ቪዥዋል ስቱዲዮችን እናስነሳው እንጀምር ማለት ነው። እንግዲህ ይህን በሚመስል መልኩ ቪዥዋል ስቱዲዮችን ከፍቷል ማለት ነው። ኒው ፕሮጀክት የሚል ራሴ እኔ አንድ እንደ ፕሬዲክሽን እንደ ሰጀሽን ማሳያችሁ ነገር ቢኖር በዚሁ መንገድ ኤክስክላሜሽን ማርክ ወይም ሽፍትን ይዛችሁ አንድ ቁጥር ስትጫኑ የምትመጣው ይቺ ምልክት በመጠቀም ኢንተር በምትሉበት ጊዜ ዋና የሚባሉ ኤችቲኤምኤልን ስንጀምር ገና ልንጽፋቸው የምንችላቸው እንግዲህ ይህን በሚመስል መልኩ እንቀጥላለን ማለት ነው። በመጀመሪያ እንግዲህ ያየነው ምንድን ነበረ? በመጀመሪያ ያየነው ኢንላይን የሚባለውን ነበር ያየነው አይደለ? ሶ መጀመሪያው ወርኪንግ ኢንቫይሮንመንታችንን ስናስተካክል ምን እናደርጋለን ማለት ነው? ከጎን በዌብ ብራውዘር ራን ወይም ዲበግ እናደርጋለን ማለት ነው። የምንሰራውን እዚሁ እያየን እንድንሰራ ማለት ነው። ለመስራት እንቀልም ማለት ነው። ሶ አሁን እዚህ ጋር አንድ ታግ በመክፈት ፓራግራፍን ከፍቻለሁ። ፓራግራፍ ውስጥ ምን ልበለው? ሲኤስኤስ ቱቶሪያል ብለው። ሶ ኢንላይን የሚባለውን ነበር መጀመሪያ ያየነው አይደለ? ኢንላይን የሚባለውን አሁን ስንመለከት እዚህ ጋር ምን እንላለን? ስታይል የሚለውን ታግ እንጠቀማለን ማለት አትሪቢዩት እንጠቀማለን ማለት ነው። ይህን አትሪቢዩት እንደዚህ አይነት መልኩ እንከፍታለን ማለት ነው። እንደ ማንኛውም አትሪቢዩት ኤችቲኤምኤል ላይ እንዳሳየዋችሁ ማለት ነው። ሶ እዚህ ውስጥ በመግባት ምንድን የምንጠቀመው? እዚህ ውስጥ የምንጠቀማቸው ምንድነው? የሲኤስኤስ ኮዶችን ወይም ታጎችን የሲኤስኤስ ሲንታክስችን ነው የምንጠቀመው ማለት ነው። ሶ እዚህ ውስጥ አሁን በመግባት ምን እንበለው? ከለር እንበለው። በከለር ላሳያችሁ ቀለል ለማድረግ እዚህ ጋር እንግዲህ እንደ ኤችቲኤምኤል እኩል ይሆናልን አይደለም የምንጠቀመው ምንድነው? ሁለት ነጥብ ነው። ሁለት ነጥብን ተጠቅመን በምንድን ነው የምንዘገው? በሴሚኮለን የምንዘገው ማለት ነው። ውስጥ በመግባት ሬድ ሪሎድ እናድርገው። እንግዲህ በምንመለከተው ጊዜ ሲኤስኤስ ቱቶሪያል በሚል በሬድ አምጥቶልናል ማለት ነው። እንደዚህ በማድረግ ኢንላይን ላይ መስራት ትችላላችሁ ማለት ነው። በሌሎች ታጎች ብትሞክሯቸው ይሰራል። እኔ አንደውን በሄደር ዋን እንዳሳያችሁ ፕሊዝ ሰብስክራይብ እንበለው እና እዚህ ላይ ገብተን ስታይል እዚህ ውስጥ እንበለው ማርጂን ነው። ስለ ታጎቹ አንድ ሙሉ ቪዲዮ ሰራላችኋለሁ። አሁን የነዚህን ዴፊኒሽን መጀመሪያ በደንብ ላስረዳችሁ ስለፈለኩኝ ማለት እንዴት አድርገን በምን አይነት መንገድ አሁን ቪዲዮ ብሰራላችሁ እንኳን ሌላ እንዴት አንዴ በፎልደር አንዴ ኢንላይን አንዴ ምናምን እንዴት አደረገው የሚለው እንዳያምታታችሁ ከዚህ ለማስቀደም አስቤ ነው ማለት ነው። ሌፍት ነው ወደ ሌፍት ምን ያክል 20 ፒክሴል ያክል ተጠጋግኛለሁ ማለት ነው። ፕሊዝ ሰብስክራይብ የሚለው ይሄው እዚህ ጋር እንደምትመለከቱት ክፍተት 120 ፒክሴል ያክል ከፍቶልናል ማለት ነው። እየሰራ መሆኑን ለማረጋገጥ 150 እናድርገውና ትንሽ እንቅስቃሴውን እንመልከት። ይሄ እንደምታዩት ትንሽ ጨመር አድርጓል ማለት ነው ክፍተት። ልክ እንደዚህ እየሰራ መሆኑን እናረጋግጣለን ማለት ነው። እሺ አሁን ኢንላይንን ተመልክተናል። ሌላው ምንድነው የምናየው? ከኢንላይን ውጪ ምንድነው እዛው ኤችቲኤምኤል ፋይል ውስጥ ሆኖ ግን ምንድነው በስታይል በሚል ታግ ነው የምንመለከተው ማለት ነው። ይሄ እንግዲህ ብዙ ጊዜ ሄድ የሚለው ውስጥ ቢሆን ተመራጭ ነው። በቀላሉ
ዲዛይን በቀላሉ ለመጠቀም እንዲያመች ማለት ነው። እዚህ ውስጥ በመግባት እንግዲህ ምንድነው የሰራነውን ኤሌመንት ነው የምናስገባው ማለት ነው። አሁን እዚህ ጋር ምን እንክፈት? ፓራግራፍ እንክፈትና ሲኤስኤስ ቱቶሪያል አሁን ይህን እቺ ፒ የምትል እዚህ ጋር እናደርጋታለን፣ ሪኮል እንጠራታለን ማለት ነው። ምን ብለን ነው የምንጠራት? ታግ ኔሟን በመጠቀም ነው የምንጠራት። አይዲ በመጠቀም መጥራት ይቻላል። እንዲሁም ክላስ ኔም ምናምን በመጠቀም መጥራት እንችላለን። ያው ኤችቲኤምኤል ላይ እንደተመለከታችሁ በዲቪዥን በክላስ ኔም እንከፋፍለዋለን ማለት ነው። እዚህ ብሬስ ውስጥ አስገብተን ምንድን ነው የምናስገባው? ቅድም እንደጻፍናቸው እነዛ ከለር ምናምን የሚሉትን ነው ማለት ነው። አሁን ባክግራውንድ ልበለው፣ በጣም ቀላል ነው። ሲኤስኤስ ያው ባክግራውንድ ከለር ብለን አኳን እንበል። ሶ ሪሎድ እናድርገው። እዚህ ጋር ቢ ሶሪ ሶ አስገብቻለሁ ማለት ነው። እንደዚህ በምትመለከቱት መልኩ ባክግራውንዱ ሆኖልኛል ማለት ነው። አኳን ማለት ነው። ይቺን እናጥፋና ሴቭ እናድርገው። አሁን ሴቭ ስናደርገው ተመልሶ ባዶ ሆነ ማለት ነው። አሁን በአይዲ እናገናኘው። አይዲ እንበለው። አይዲ በአይዲ ደግሞ እንበለው ቲአር የሚባል አይዲ ሚስጥር ለኤግዛምፕል ምንድነው? በአይዲ አሁን ስንጠራው እንዴት ነው የምናደርገው ማለት ነው? በሃሽታግ አይዲ እንለዋለን ማለት ነው። አይዲ ሳይሆን ምንድን ነበር ያለው? ቲአር እዚህ ጋር የምንበለው ከለር ሬድ እናደርጋለን። ኤችቲኤምኤል እንደሆነ የዚህ ደግሞ ሲኤስኤስ ነው ማለት ነው። አሁን ይሄ እንደምትመለከቱት መልኩ ከፍቶልናል ማለት ነው። ከፍቶልናል ማለት ነው አንድ ፋይል። እዛ ውስጥ የፈለግነውን ታግ እየተጠቀምን የተፈለግነውን ሲንታክስ ሲኤስኤስ ሲንታክስ እየተጠቀምን እንሰራለን ማለት ነው። እቺን ሪሎድ እናድርጋት፣ ባዶ ነው። አሁን እዚህ ጋር እንግዲህ ምንድን ነው የምናደርገው? ሊንክ ማድረግ አለብን። እነዚሁ ሁለቱን ፋይሎች ማያያዝ አለብን። እዚህ ጋር እንመጣና ሄድ ውስጥ ነው ብዙ ጊዜ የምንሰራው ብያቸዋለሁ። ሊንክ ሬል የምትል ስታይል ሺት የምትል እንከፍትና ረፍ ማለት በኤችቲኤምኤል ላይ ያያችሁት ረፍ አንከር እንደተጠቀም ነው። በረፍ አንከር እናደርገዋለን ማለት ነው። ምንድን ነበረ የሚባለው ፋይል ስማችን? ስታይል አይደለ ዶት ሲኤስኤስ። አሁን በትክክል መገናኘቱን ቼክ እናደርጋለን ማለት ነው። እንላለን ሄደር ዋን ብለን ከፍተን አሁን የሚል ጽሁፍ ጽፌ ራን ላድርገው። ያው ፕሊዝ ሰብስክራይብ ቱ ማይ ቻናል ብሎ ጽሁፍ መጥቷል ማለት ነው። አሁን ኤዲት እናድርገው። በትክክል ከተገናኘ ይመጣልናል ማለት ነው። ኤች1 የሚል ሄደር ነበር የሰራ ነው። አሁን እሱን አስገብተን ከለር ብለን እንበለው ላይት ግሪን ላይት ግሪን ማለት ነው። እስኪ እንደምትመለከቱት በተሳካ ሁኔታ ፕሊዝ ሰብስክራይብ ቱ ማይ ቻናል ቀለሙ ተቀይሯል ማለት ነው። እንደዚህ በውጭ ፋይል አድርገን እንሰራለን ማለት ነው። እቺ በውጭኛው ፋይል የምንሰራት በጣም ዩዝፉል እንዲሁም ሞር ወደፊት ፍሮንቲንድ ዴቨሎፐር ልትሆኑ ትችላላችሁ፣ ወይም ፉል ስታክ ልትሆኑ ትችላላችሁ። በዛን ጊዜ በምሰሩበት ሰዓት ነው በምሰሩበት ሰዓት ይጠቅማችኋል። ድብልቅልቅ አይልም ማለት ነው። በፎልደር በፋይል የራሱን ከፋፍላችሁ ታስቀምጡታላችሁ ማለት ነው። በእነዚህ አይነት መልኩ የሲኤስኤስ ፕሮጀክትን ወይም ዲዛይንን መስራት ትችላላችሁ ማለት ነው። እንግዲህ በቀጣይ ቪዲዮ ይዤላችሁ መጣው ምንድነው በሙሉ እንዴት አድርገን ነው ኮዶቹን ማለትም ሲንታክሶቹን ሲኤስኤስ ሲንታክሶቹን እየተጠቀምን
ኤችቲኤምኤል ፔጃችንን ሞር ማራኪ የተዋበ እንደምናደርገው የሚለውን ማሳያችሁ ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጠይቃለን። እንዲሁም እንደዚህ አይነት የቴክኖሎጂ ፍላጎት ወይም እውቀቱን የሚሹትን ጓደኞቻችሁን ሼር በማድረግ እንድትጋብዙ እንጠይቃለን ማለት ነው። በቀጣይ ቪዲዮ የምንገናኝ ይሆናል ማለት ነው። በቀጣኛው ቪዲዮ ምንድን ነው የምናየው? እነዚህን በሙሉ ኮዶቹን ጠቅላላ ማለት የቻልነውን ያክል እንዴት አድርገን እንደምንጠቀማቸው ምን ለማድረግ ምን እንደምንጠቀም በሰፊው የምናይ ይሆናል ማለት ነው። አመሰግናለሁ ስለተከታተላችሁኝ በጣም። በቀጣይ ቪዲዮ እስክንገናኝ ባይ።